ሪቫይዝ ማድረግ ያስፈልጋል። ሪቫይዝ ማድረግ ያስፈልጋል። እንግዲህ የኮርሳችን ዓላማ አድቫንስድ ዳታቤዝ ሪቪው ስለሆነ ዋነኛ እንትኑ ኦብጀክቲቭ ስለ አድቫንስድ ዳታቤዝ ኮንሰፕት ዲቴል የሆኑ ነገሮችን እየተማርን ነው። እዚህ ስላይድ ላይ ባለፉት ሳምንታት ስለ ዳታቤዝ ምንነት በሰፊው አውርተናል። ዳታቤዝ ምን አይነት ኤሌመንቶችን በውስጡ እንደሚይዝ በተለይ ዳታ ኦርጋናይዝ ሲደረግ ስቶር ሲደረግ ኪሮሊ ሲደረግ የመሳሰሉ ነገሮች ያየናቸው ነገሮች ናቸው። እነዚህ የተወሰነ ሃይላይት ነካ አድርገናቸው እናልፋለን። ሁለት አይነት ዳታቤዝ ሲስተም አለ። ሪሌሽናል እና ነን ሪሌሽናል ዳታቤዝ የሚባሉ ሪሌሽናል ኤስኪዩኤል የሚጠቀሙ ናቸው። ሪሌሽናል ደግሞ ሌሎች አንስትራክቸር የሆኑ እንደ ኢንተርኔት የአይኦቲ የመሳሰሉ ቴክኖሎጂዎች የሚጠቀሙት አንስትራክቸር የሆነ ዳታቤዝ ፕላትፎርም ሲስተም ነው። እዚህ ጋር ያየናቸው ዳታቤዝ ለሚጠቅማል ብለን ስናይ ዳታቤዝ ለባንኪንግ ሲስተም፣ ዳታቤዝ ለቢዝነስ፣ ዳታቤዝ ለኤዱኬሽናል ፐርፐስ፣ ዳታቤዝ ሜዲካል ፐርፐስ እያለን ዳታቤዝ ለየትኛውም የስራ መስክ አገልግሎት ላይ መዋል የሚችል የዲጂታል ቴክኖሎጂ አንዱ መስክ እንደሆነ አይተናል። ዳታቤዝ ኢምፖርታንስ ክራይቴሪያ ያለው ዴታ ኦርጋናይዝ ይደረጋል፣ ኢንተግሪቲ ኤንድ አኩሬሲ፣ ኤፊሽንት ዴታ ሪትሪቫል፣ ዴታ ሴኩሪቲ፣ ስኬሌቢሊቲ፣ ባክአፕ ኤንድ ሪከቨሪ፣ ዴታ ሼሪንግ ኤንድ ኮላቦሬሽን፣ ሰፖርት ፎር ኮምፕሌክስ አፕሊኬሽን። እነዚህ ኢምፖርታንስ ክራይቴሪያ ኦፍ ዳታቤዝ ናቸው። ዳታቤዝ በሁለት ሜን ካቴጎሪ ዲቫይድ ይደረጋል። ማኑዋል ዳታቤዝ፣ ዲጂታል ዳታቤዝ። የሁለቱን ኮምፓሪዥን በሰፊው አይተናል ባለፈው ሳምንት። ከዛ ሲቀጥል ማኑዋል ዳታቤዝ ሲስተም ምን እንደሚመስል እዚህ ጋር በኢሜጅ ላይ የምታዩት ነገር ነው። ትራዲሽናል ቤዝ የሆነ ዶክመንትን መሰረት ያደረገ የመረጃ ስርዓት ነው። ዲጂታል ዳታቤዝ መጠቀማችን አድቫንቴጁ ምንድን ነው? ባለፈው ያየነው ከስፒድ አንጻር አክሰሲቢሊቲ፣ ሴኩሪቲ፣ ስኬሌቢሊቲ፣ አውቶሜሽን፣ ግሎባል አክሰስ፣ ሬዱስድ ፊዚካል ስቶሬጅ እና ሌሎች ኢምፖርታንት የሆኑ አድቫንቴጆች አሉት። እንደ ዲስአድቫንቴጅ ካየን ደግሞ ኢኒሻል ሴትአፕ ኮስት፣ ዲፔንደንሲ ኦን ቴክኖሎጂ እና ትሬኒንግ። እነዚህ ስለ ክላውድ ሲስተም ስናይ ባለፈው በተለይ ጎግል የተፈጠረበት ሲስተም ለምን እንደሆነ መረጃ ሴንትራሊ እንዴት ማኔጅ እንደሚደረግ ዩዘሮች እንዴት አክሰስ እንደሚያደርጉት የመሳሰሉ ነገሮችን ዲቴል አይተናል። ስለዚህ መረጃ ለዓለም ሀብት ነው፣ ለተቋማት ሀብት ነው ምናምን ስንል መረጃ እንዴት ማኔጅ ይደረጋል፣ እንዴት አኩሙሌት ይደረጋል፣ እንዴት አናላይዝ ይደረጋል፣ እንዴት አክሰስ ይደረጋል። ይሄ ዳታቤዝ ማኔጅመንት ሲስተም ባለፈው እንዳየነው አሁን ያለንበት ቴክኖሎጂ በዓለም ደረጃ ክላውድ ዳታቤዝ ሲስተም እንደምንጠቀም በሰፊው ያየንበት ሁኔታ ነው ያለው። የምታዩት ኢንታየር ዘ ግሎብ ዓለም ላይ ሴንትራል ዳታቤዝ ሲስተም ወይም የመረጃ ፓርክ የምንላቸው ለዓለም ሕዝብ ተደራሽ ሲሆኑ አንድ ቦታ ላይ ወይም ሰምዌር ስቶር የሚደረግበት ሲስተም እኛ የትኛው ቦታ ላይ ሆነን ያን ዳታቤዝ ሲስተም አክሰስ የምናደርግበት ሜተድ እንደሆነ ለማየት ሞክረናል። ከዛ ባለፈ ደግሞ አሁንም የባለፈውን ሪቫይዝ ስናደርግ how to transform manual into digital database ስናይ various elements of transformation methods and process ብለን ያየናቸው ከማኑዋል ሲስተም ወደ ዲጂታላይዜሽን ትራንስፎርም ለማድረግ access the current manual system, choose the right digital database system, design the database structure, data entry and migration, data cleaning የመሳሰሉ ፕሮሲጀሮችን ማሟላትና መከተል እንዳለብን አይተናል። develop user friendly interface, design and develop graphical user interface ማለት ነው። ምክንያቱም አንድ ዳታቤዝን ማኔጅ ለማድረግ ዩዘሩ ከዳታቤዝ ሴንተሩ ጋር ኢንተራክት የሚያደርግበት ከኮምፒውተሩ ጋር ከሰርቨሩ ከዳታ ሰርቨሩ ጋር ኢንተራክት የሚያደርግበት ግራፊካል ዩዘር ኢንተርፌስ ያስፈልገዋል። ያንን ዲዛይን ይደረጋል፣ ቴስት ይደረጋል፣ ትሬን ስታፍ ይደረጋል፣ ኦንጎይንግ ሜንቴን ይደረጋል። ሬጉላርሊ በማያቋርጥ በመንገድ ኮንቲኒየስሊ ችግሮች ሲያጋጥሙ ሜንቴን እየተደረገ አፕዴት የሆነ ስኬሌቢሊቲ እየጨመረ የሚሄድ ስርዓት ነው። ይሄ ከማኑዋል ወደ ዲጂታላይዜሽን ትራንስፈር በማድረግ የምንከተላቸው ቤዚክ ፕሮሲጀርስ ኦር ሰርቬይለንስ ናቸው ማለት ነው። ሌላው ወደ ዲጂታላይዜሽን ትራንስፎርም ለማድረግ የምንጠቀምባቸው ቤዚክ ቱልስ ኤንድ ቴክኖሎጂስ የምንላቸው ውስጥ ዳታቤዝ ማኔጅመንት ሲስተም እንግዲህ የአንድ ዳታቤዝ ኢንቫይሮንመንት አንደርስታንድ ማድረግ ነው ብለን ባለፈው ስንማር ዳታቤዝ ማኔጅመንት ሲስተም ስንል ኮንትሮሊንግ፣ ማኔጂንግ፣ አድሚኒስትሬቲንግ ኤንድ አናላይዚንግ ዘ ዳታቤዝ ኢንቫይሮንመንት። ስለዚህ አንድ ዳታቤዝ ኢንቫይሮንመንት አድሚኒስትሬት፣ ማኔጅ፣ ኮንትሮል፣ አናላይዝ የምናደርግበት ቴክኒክ ስለሆነ እሱን አንደርስታንድ ማድረግ ይጠይቃል። እንደዚህ አይነት ፕላትፎርሞችን አክሰስ ማድረግ ያስፈልጋል። ዳታ ኢንተሪ ሶፍትዌሮች ያስፈልጉናል። ሃርድዌር ቴክኖሎጂ ቱልሶች ያስፈልጉናል።
ክላውድ ዳታቤዝ ሲስተሞች ካስፈለጉ እነሱን እንጠቀማለን። ሌሎች ሎድ የምናደርግባቸው ኤክስትራክት የምናደርግባቸው ኤሌመንቶች ቱሎችን እንጠቀማለን ማለት ነው። ስለ ባለፈው ሳምንት አሁን ከተማርነው ውስጥ ዳታቤዝ ማኔጅመንት ሲስተም ምንድነው ስንል ሲስተማቲክ አፕሮች ኦፍ ኤ ፕሮሰስ ክሪኤቲንግ ማኔጂንግ አድሚኒስትሬቲንግ ኮንትሮሊንግ ዳታቤዝ ሶፍትዌር ኤንድ ኢኔብልስ ዘ ዩዘር ሪትሪቪንግ አክሰስ ዳታቤዝ ነው። ስለዚህ ዳታቤዙን አክሰስ ለማድረግ የምንጠቀምባቸው ሜተዶች ቴክኒኮች ምን እንደሆኑ አይተናል። ዳታቤዝ ማኔጅመንት ሲስተም ቤዚክ የሆኑ ተርሚኖሎጂዎች አሉት። እነዛ ተርሚኖሎጂዎች በአራት ቤዚክ ካቴጎሪ ዲቫይድ የሚደረጉ ባለፈው አይተናል። ዴታ ዴፊኒሽን ላንጉጅ፣ ዴታ ማኒፑሌሽን ላንጉጅ፣ ዴታ ኪውሪ ላንጉጅ። ዳታ ኪውሪ ላንጉጅ ሚንስ ዳታ ኮንትሮል ላንጉጅ ወይም ዳታ ትራንዛክሽን ውስጥ ኢንክሉድ የሚደረግ ነው። ዴታ ትራንዛክሽን ላንጉጅ የምንላቸው በእያንዳንዱ ውስጥ ምን አይነት ነገሮች አሉ የሚሉትን ባለፈው ቀን የተማርናቸው ነገሮች ናቸው ማለት ነው። ኦኬ ስለዚህ አሁን ስለ ዳታቤዝ ማኔጅመንት ሲስተም የጀመርናቸው ሀሳቦችን እንጨርሳለን ማለት ነው፣ ወይም እንቀጥላለን። ዳታቤዝ ማኔጅመንት ሲስተም የራሱ ቤዚክ ካራክተሪስቲክሶች አሉት። ዳታ አብስትራክሽን የሚባል ቴክኒክ አለው። ዴታ ኢንዲፔንደንስ የሚባል ቴክኒክ አለው። ኢምፕሮቭድ ዴታ ሼሪንግ፣ ኢንክሪዝድ ሴኩሪቲ፣ ሬዱስድ ዴታ ሪደንደንሲ፣ ኢንሃንስ ዴታ ኢንቴግሪቲ እና ኮንከረንሲ ኮንትሮል። እነዚህም በሆነ ኢሜጅ ዴታ አይዴንቲፋይ እናድርጋቸው። አሁን እዚህ ጋር ስለነበረ ይቆምናል። አንድ ዳታቤዝ ዩዘር ሴንትራል ዳታቤዝ ላይ ያሉ መረጃዎችን ስቶር ሲያደርግ፣ ሪተርን ሲያደርግ፣ አናላይዝ ሲያደርግ፣ አክሰስ ሲያደርግ ምን አይነት ሜካኒዝሞች ይጠቀማል የሚሉትን እስኪ እንያለን። እዚህ ጋር ዩዘር ወይም ደግሞ እንደምታስታውሱት እነዚህ ቤዚክ ሀሳቦች መጀመሪያ ማየት ያስፈልጋል። ዩዘር ወይም ደግሞ ይሄ ክላይንት ሳይድ የምንለው ማለት ነው። ዌብ ቤዝድ ሲስተም ስትማሩ ታስታውሳላችሁ አይደለ? ዌብ ቤዝድ ዴታቤዝ ሞዴል የሚለውን እንየው። ይሄ ሞዴል ምን አይነት ስትራክቸር አለው፣ ምን አይነት ፕሮሰስ አለው የሚሉት ነው። ዩዘር ማለት ክላይንት ሳይድ ማለት ነው። ከዛ መሀል ላይ ኢንዴክሲንግ አሉ። ባለፈው እንዳወራናቸው ኢንዴክሲንግ የምንላቸው ነገሮች አሉ። ኢንዴክሲንግ ሚንስ በዌብ ዳታቤዝ አድሚኒስትሬሽን ፕሮሰስ በተለይ ዌብሳይት በረብ ስታደርጉ ምን ትጠቀሙ ነበር? ብራውዘር ትጠቀሙ ነበር። ብራውዘር አንድ ወረቀት ወስጄ ካሳያችሁ ይሄ ወረቀት ሁለት ሳይድ አለ። በዚህ ሳይድ ከኔ ጋር ኢንተራክት የሚያደርግ ነው። በዚህኛው ሳይድ ከግድግዳው ጋር ወይም ከቦርዱ ጋር ኢንተራክት የሚያደርግ ነው። አንድ ዌብ ብራውዘር ወይም ኢንዴክሲንግ ብለን ስንል እንደዚህ አይነት ለረቀቀ ሀሳብ አለ። በነገራችን ላይ ባጭሩ ይሄ ብቻ ተብሎ የሚገለጽ አለ። በጣም ዲቴል ብዙ ሀሳቦች አሉት። ኢንዴክሲንግ ስንል ባለፈው እንዳወራ ነው ምን ይይዛል? ፊዚካል ዴታ ስትራክቸር ይይዛል። ሎጂካል ዴታ ስትራክቸር ይይዛል። እነዚህ ነገሮች አብረው ስለሚሄዱ ከዛ ዴታ ሞዴል ምንድነው? ሌቭል ኦፍ ዴታ ሞዴል የምንላቸው ሌቭል ኦፍ ዴታ ሞዴል ባለፈው ያዩናቸው። ሌቭል ኦፍ ዴታ ሞዴል እነዚህ ያው ሰፋፊ ሀሳብ ስላላቸው ባለፈው ኤክስፕሌን ስላደረግናቸው ከነዚህ ጋር ከማን ጋር ይሄዳል? ኢንዴክሲንግ ከሚለው ጋር። ሌላው ከሰርቨር ሳይድ ስንል ደግሞ ከስቶሬጅ ዳታቤዝ ስቶሬጁ ዲቢኤ ወይም ዳታቤዝ ስቶሬጁ ምን ይላል? ብዙ ጊዜ ሰርቨር ሳይድ እነዚህ ሀሳቦች በደንብ መተንተን ይገኛል። ስለዚህ አንድ ዩዘር ዳታቤዝን ማኔጅ ሲያደርግ አንድ ዳታቤዝ ባለሙያ ላይ እዚህ ጋር ዩዘሩ ዳታቤዝ አድሚኒስትሬተር ነው። ይሄ ዲቢኤ እዚህ ጋር ወይም ዩዘር ክላይንት ሊሆን ይችላል እንዳወራ ነው። ይሄን ኮምፒውተር ከፍቶ የሆነ ዳታቤዝ ማኔጅመንት ሲስተም ማኒፑሌት እያደረገ አናላይዝ እያደረገ፣ ስለዚህ ያው ከዚህ ጀርባ ምን አለ? ስቶሬጅ አለ እንዳወራ ነው። እዚህ ጋር ቋት አለ። ይሄ መረጃ ስቶር ያደረገ ዳታቤዝ ሲስተም ይሄ ስቶሬጅ ሌቭል ምንድነው? ዳታቤዝ ስቶሬጁ ቤዝድ ኦን ሰርቨር ሳይድ ነው። ከዚህ በኩል ስለሆነ ያለው ሰርቨር ሳይድ ታስታውሱ እንደሆነ ስክሪፕት በሁለት ይከፈላል። ክላይንት ሳይድ ስክሪፕት እና ሰርቨር ሳይድ ስክሪፕት። ዌብሳይት ዴቨሎፕ በምታደርጉ ሰዓት ብራውዘር ከፍታችሁ የሆነ የጻፋችሁትን ኤችቲኤምኤል ወይም ሲኤስኤስ ኮድ ራን ስታደርጉ ብራውዘሩ ከእናንተ በኩል የሚያሳያችሁ አለ፣
ግን እናንተ ማታውቁት ደግሞ አለ በስተጀርባው ብራውዘሩ ሁለት ሳይት ነው ያለው። ሁለት አንድ ቢለዋ ሁለት ጠርዝ ይኖረዋል። አንድ በኩል መቁረጥ የማይችል ደንዳና ፓርት አለ፣ ከአንድ በኩል ደግሞ ስለታማ ፓርት አለ። ልክ እንደዛ ብራውዘሩ ሁለት ሳይቶች ናቸው። እኛ የሚታየን ፊት ለፊት ኢንተራክት የምናደርግበት ሳይት ብቻ ነው የሚታየው። ያ ሳይት ነው ክላይንት ሳይት የምንለው ማለት ነው። እኛ የምናየው ዩዘር ኢንተርፌስ የምንለው ታስታውሱ እንደሆነ ስትማሩ ኢንተራክት የምናደርግበት ፓርት። ከሱ ጀርባ ደግሞ ሌሎች የኮንቨርዥን ስራዎች ይሰራሉ። የኮንቨርዥን ለእኛ የማይታየን ስክሪፕቱን ኮንቨርት የማድረግ ላንጉጁን አናላይዝ የማድረግ ትራንስሌት የማድረግ እዚህ ላይ ምን ይሰራል ስንል አናላይዝ ይሰራል፣ ትራንስሌት ይሰራል። ትራንስሌሽን ቋንቋው ካለምን ሊሆን ይችላል። ብራውዘር ላይ ይሰራል። ኮምፒውተሩ የሚያውቀው ግን ወይ ዳታ ሰርቨሩ ወይም ስቶሬጅ እዚህ ጋር PHP ሊሆን ይችላል፣ በኤስኩኤል ሊሆን ይችላል። የመረጃ ዳታቤዝ ስቶር የተደረገው ራሱ ጃቫ ሊሆን ይችላል፣ ፓይተን ሊሆን ይችላል። ሌሎችም የሰርቨር ሳይድ ስክሪፕትን ኮንቨርት የሚያደርጉ በነገራችን ላይ ኮንቨርተር ናቸው እኮ እነዚህ። እዚህ የነበረው ላንጉጅ ትራንስሌት አድርገው አናላይዝ አድርገው ከሰርቨሩ ጋር ኢንተራክት አድርገው ምላሽ ሪኩዌስት ነው እንደምታውቁት። ዩዘር ኢንተርፌስ ምን ያደርጋል? ሪኩዌስት ያደርጋል። ሪኩዌስት ማለት ምን ማለት ነው? ከዚህ በፊት ኪውሪ ምን ማለት ነው? ሪኩዌስት ማለት ኪውሪ ማለት ምን ማለት ነው? ዲፋይን ዘ ወርድ ኪውሪ የምትባለው ፈተና ላይ ምን ብላችሁ ነው? ኪውሪ ማለት ዩዘሩ ተመጣጣኝ ይሄ ኢሜጅ ይሄን ሞዴል ብናየው ይሄን ግራፊካል ሞዴል ይሄን ኢሜጅ ይሄን ስትራክቸር ብናየው ዩዘር ኢንተርፌሱ የሆነ ኪውሪ ራይት ያደርግና ወደ ዳታቤዝ ሰርቨሩ ይልካል። በመሀል ላይ ብዙ የትራንስሌሽን የአናላይዚንግ የኮንቨርቲንግ ስራዎች ይሰራሉ። እኛ ማናያቸው የሚደርሷቸው ኮዱ ወደ ዜሮ እና አንድ ይቀየራል፣ ወደ ዲጂታል ኮድ ከዛ ብዙ ፕሮሰሶች ስላሉ እዚህ ጋር ለእኛ የማይታየን ኢማጂኔሽን የሆነ ብዙ ሀሳቦች አሉ በመሀል ላይ የሚተገበሩ እኛ ስለማናያቸው ነው። እኛ የምናያቸው ከእኛ ፊት ለፊት ኢንተራክት የሚደረግ ነገር ብቻ ነው የሚታየው። የሆነ ሬዛልት ሲመጣ ዲስፕሌይ ሲሆን ወይም እኛ ኢንኮድ ስናደርግና ዴታውን ሴቭ ብለን ስንልከው ወይም ኤክሰኪዩት ስናደርገው ወይም ረን ስናደርገው ዲበግ ስናደርገው ብቻ የሚታየን እንጂ ከሱ ጀርባ ምን አይነት ስራዎች ፐርፎርም ይደረጋሉ፣ ምን አይነት ኤክሰኪዩሽን ፕሮሰስ አለ ብለው ዲቴል ማወቅ ይጠይቃል። ይህን ሳይንስ መረዳት ነው። ዳታቤዝ ዌብ ቤዝድ ዳታቤዝ አድሚኒስትሬሽን ብለን አወቅንብለን እንደዚህ አይነት የረቀቁ ሳይንሳዊ ፕሮሲጀሮችን አንደርስታንድ ማለት እንችል። ስለዚህ ዩዘሩ ቲዮሪ ጻፈና ራይት አድርጎ ስቴትመንት ረን አደረገ ወይም ዲበግ አደረገ ወይም ኤክሰኪዩት ሲለው በመሀል ላይ ባሉት ኢንዴክሲንግ አልኳቸው። እዚህ ጋር መሀል ላይ ኢንዴክሲንግ የሚባሉ ነገሮች ይሄን ነው የሚሰሩት። በነገራችን ኢንዴክስ በስተጀርባ በኩል ኢንዴክስ የሚለው ቃል የመጽሐፍ ማውጫ ስንል የነበረው ልክ እንደ ማውጫ ሆኖ የሚያገለግል ነው። በዳታቤዝ ሴንተሩና በዩዘሩ መካከል ሆኖ ዴታው ፕሮሰስ የሚደረገው ከሎጂካል ስትራክቸሩ ላይ ነው፣ ከፊዚካል ስትራክቸሩ ላይ ነው ወይስ ምን አይነት ዴታ ሌቭል አለው? የት ቦታ ላይ ስቶር የሆነው ሪሌሽንሺፕ ላይ ነው የሚሰራው? ስኬማው ላይ ነው ያለው? ዳታ በስፔሲፊክ ሪከርድ ነው ብሮውዝ ማለት ነው። ስለዚህ ኮንቨርት ያደርግና ኪውሪውን ወስዶ ለሚፈለገው አካል ይሰጠዋል ማለት ነው። ወይም የት ቦታ ላይ ስቶር እንደሆነ የትኛው ቴብል ውስጥ የትኛው ሪሌሽንሺፕ ውስጥ እንዳለ ዴታውን ያውቀዋል። ስለዚህ ኢሚዲየትሊ ይፈልግና መረጃውን ለእኛ ሬስፖንስ ይሰጠናል። ኪውሪ ማለት ኤኒ ሪኩዌስት የሚደረግ ስቴትመንት ሲሆን ሰርቨሩ ያንን አንደርስታንድ አድርጎ ምላሽ ለመስጠት የሚያደርገው ፕሮሰስ ነው። ስለዚህ በመሀል ብዙ ፕሮሰሶች አሉት። አንድን ዴታ ኤክሴኪዩት አድርገን ውጤቱን እስከምናይበት ድረስ ያለው መስተጋብር ብዙ ፕሮሰሶች አሉት ማለት ነው። ስለዚህ በዚህኛው አገላለጽ ዩዘር ኢንተርፌስ አለ። ከዩዘር ኢንተርፌስ ጀርባ ኢንዴክሲንግ አለ። ኢንዴክሲንግ የሚሰራ አናላይዝ ማለት ትራንስሌት ማለት ኮንቨርት ማለት። ከዛ ሰርቨሩ ምን ይሰራል ስንል ሰርቨር ሳይድ PHP ኤስኩኤል ጃቫ ማይስኩኤል ወይም ደግሞ ሞንጎ ዳታቤዙ ምን ይሰራል? የቀረበለትን ሪኩዌስት ሴኩሪቲ በሆነ መንገድ ለዩዘሩ ትራንስፈር ማለት ነው። ወይም ስፔሲፊክ የሆነውን የኪውሪ አይነት ስቴትመንት ሰውየው የሚፈልገው ምን እንደሆነ በኢንዴክሱ አማካኝነት ስለቀረበለት
ከስፔሲፊክ ሆነ ሪከርድ ላይ ከስፔሲፊክ ሆነ ቴብል ላይ የሚፈልገውን መረጃ ሰኪውርድ በሆነ መንገድ ዩዘሩ አንዋንትድ በሆነ ሰው አክሰስ እንዳይደረግ